ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ሲኤስኤስን ነው የምንመለከተው፣ ካስኬዲንግ ስታይል ሺት። ሲኤስኤስ እንግዲህ ለዌብ ዴቨሎፕመንት ላይ ለስታይሊንግ ነው የምንጠቀመው። ባለፈው ኤችቲኤምኤልን አይተናል። ለዌብ ዴቨሎፕመንት ቤዚክ የምንላቸው ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው እና ዛሬ ሲኤስኤስ ነው የምንጠቀመው ማለት ነው። ዌብሳይት ስትራክቸሩን ከሰራን በኋላ ስታይል ለማድረግ ማለት ነው። ስለዚህ በጣም እነዚህ ቤዚክ ስለሆኑ በጣም በፍጥነት ነው የምናያቸው ማለት ነው። የመጀመሪያው ዋት ኢዝ ሲኤስኤስ የሚለው ነው። እንግዲህ እንደተባባልነው ሲኤስኤስ ካስኬዲንግ ስታይል ሺት አንድ ዌብሳይት ኤችቲኤምኤሉን ስትራክቸሩን ከሰራን በኋላ ስታይል ለማድረግ ሞር እንዲያምር ሞር ዩዘር ኢንተርፌሱ አሪፍ እንዲሆን ስታይል ለማድረግ ነው የምንጠቀመው እና ሲኤስኤስ እንዴት ነው ኤችቲኤምኤል ውስጥ ኢንክሉድ ማድረግ የምንችለው የሚለው እንመልከት። የመጀመሪያው እንዴት ነው ኢንክሉድ ማድረግ የምንችለው? የመጀመሪያው ኢንላይን ስታይል ሺት የሚባል አለ። ሲኤስኤስን ኤችቲኤምኤል ውስጥ ኢንክሉድ ለማድረግ ኢንላይን ሜተድ ልንጠቀም እንችላለን። ሁለተኛው ሜተድ ኢንተርናል ነው። ሶስተኛው ሜተድ ኤክስተርናል ነው። ስለዚህ ሁሉንም እንያ። ብዙ ጊዜ ኤክስተርናሉን ነው የምንጠቀመው። ሁሉንም እንያና ፕራክቲካሊ እናያቸው። እሺ የመጀመሪያው ስታይል ሚን ብሉ ይላል። ብሉ እናርገው። ኢንላይን ማለት እዛው ታግ ውስጥ ስታይል እንላለን። ከዛ በኋላ ከለር እዛ ብሉ። ይሄ ኢንላይን ስታይሊንግ ይባላል ማለት ነው። ይሄ ኢንላይን ስታይሊንግ ይባላል። ኢንላይን ሜተድ ነው የተጠቀመው። ኢንተርናል ማለት ኢንተርናል ማለት እዛው ኤችቲኤምኤል ውስጥ ሆኖ ሄድ የሚባል አለ። ሄድ ታግ ውስጥ ስታይል የሚል ክሬት እናደርጋለን። እዛ ስታይል ውስጥ ሲኤስኤስ እንጽፋለን ማለት ነው። በኤሌመንት ነው ስታይል የምናደርገው። ኤሌመንቱን መርጠን ከለር ሬድ ስታይል ሬድ። ይሄ ኢንተርናል ሜተድ ይባላል ማለት ነው። ሄድ ውስጥ ኢንሳይድ ሄድ ውስጥ ስታይል ስናደርገው ኢንተርናል። ኤክስተርናል ማለት outside of HTML ነው። ስታይል ሚን ግሪን ይላል። outside of the HTML እዚህ ጋር ሊንክ ክሬት እናደርጋለን። ያ ሊንክ ሪል የሚባል አትሪቢዩት አለው። ስታይል ሺት ይሄ ዲፎልት ነው። ከዛ በኋላ href አለ። እዚህ ውስጥ የሲኤስኤሱ ሊንክ ነው የምናስገባው ማለት ነው። እኔ ኦልሬዲ ክሬት አድርጌያለሁ እዚህ ጋር ስታይል ሲኤስኤስ። እዛ ጋር እንሄድና h1 color green ይሰራል ማለት ነው። ስለዚህ ሶስት አይነት መንገድ አለ፣ ኢንላይን፣ ኢንተርናል እና ኤክስተርናል። እሺ እንቀጥል። ሶስተኛው ሲኤስኤስ ሴሌክተር ነው። እንግዲህ ኤችቲኤምኤል ውስጥ ልክ ስታይል በምናደርግበት ሰዓት የፈለግነውን መርጠን ስታይል ማድረግ እንፈልጋለን፣ የፈለግነውን ስፔሲፊካሊ። ስለዚህ ያን ምን ይባላል? ሲኤስኤስ ሴሌክተር ይባላል። ሴሌክት እያደረግን ስታይል ማድረግ፣ እሱን እንመልከት። ሲኤስኤስ ሴሌክተር። ይሄን ማቴሪያል በሙሉ ቴሌግራም ላይ ሼር አደርጋችኋለሁ ፕራክቲስ እንድታረጉት። እዚህ ጋር ሲኤስኤስ ስፔሲፊሲቲ ሃይራርኪ ይባላል። ምንድነው? በፕራዮሪቲያችን ነው። የመጀመሪያው ዩኒቨርሳል ሴሌክተር አለ እዚህ ጋር ሲምቦሉ እንደምትመለከቱት። ከዛ በኋላ በመቀጠል ኤሌመንት ሴሌክተር አለ። ፒ ታግ ኤልአይ ታግ እየተጠቀምን ስታይል ስናደርግ። ሲኤስኤስ ሴሌክተር አለ። ዶት አድርገን ነው የምንጽፈው ለሲኤስኤስ ሲሆን፣ ለክላስ ሲሆን ዶት አድርገን ነው የምንጽፈው መጀመሪያ። እቺ ዶት ማለት ይሄ ክላስ ሴሌክተር ነው ማለት ነው። አትሪቢዩት ሴሌክተር አለ። አትሪቢዩት ማለት ታጉን ከጻፍን በኋላ እዛ ላይ አትሪቢዩቱን ስኬር ብራኬት ውስጥ እንከተዋለን። አይዲ ሴሌክተር አለ። አይዲ ሴሌክተር ኦልዌይስ መሰላል ምልክት አላት ከፊት ለፊቷ እና ኢንላይን ስታይልስ። ይሄ በፕራዮሪቲያቸው ከፍ ያለ ይመጣው። ከዩኒቨርሳል ሴሌክተር ኤሌመንት ሴሌክተር ፕራዮሪቲው ሃይ ነው። ከኤሌመንት ክላስ ሃይ ነው። ከክላስ አትሪቢዩት ሴሌክተር ሃይ ነው።
ከአትሪቢዩት አይዲ ሰሌክተር ደግሞ ሃይ ፕራዮሪቲ ነው ያለው። ከሁሉም ደግሞ ኢንላይን ስታይልስ ሃይ ፕራዮሪቲ ነው ያለው። ይሄን ፕራክቲካሊ እናያቸው። ይሄን ሰጥቶናል። ስለዚህ እኛ የፈለግነውን መርጠን ስታይል እናደርጋለን ማለት ነው። የመጀመሪያው ኤሌመንት ሰሌክተር የኛውን ስታይል እናደርግ። የኛውን ስታይል እናደርገው ክላስ አለው። በክላሱ ስታይል ማድረግ እንችላለን፣ በፒታጉም ስታይል ማድረግ እንችላለን። ግን እዚህ ጋር ካያችሁ ፒታግ አንድ ብቻ ነው ያለው፣ ሌላ ፒታግ የለም። ስለዚህ በፒታግ በኤሌመንት ሰሌክተር ስታይል ማድረግ እንችላለን። ከለሩ ሬድ አድርገው ሬድ ሆነ ማለት ነው። ኤክስተርናል ስታይሊንግ ነው የተጠቀምን፣ ስታይል ሺት ነው የተጠቀምን ያለ ነው። በመቀጠል ይሄኛውን ነው ስታይል እናደርገው፣ ለብቻው ስታይል እናደርጋለን። ለዛም ደግሞ በክላሱ ማድረግ እንችላለን፣ በአትሪቢዩቱ ማድረግ እንችላለን። ግን አሁን በክላሱ እናደርግ። ታችኋል ፎንት ሳይዙ ጨምሯል። ግን የጨመረው ግን ለሁሉም ነው። ከለሪንግም እንስታው ከለሩን ለሁሉም ነው አፕላይ የሚያደርገው። አለ ጊዜው ከለሩን እናጥፋው። በመቀጠል የኛውን ነው ስታይል እናደርገው። ይሄኛውን በአይዲው ስታይል እናደርግ። ለብቻው ግሪን ያደርገዋል ማለት ነው። በመቀጠል ይሄኛውን ስታይል እናደርገዋለን ለብቻው። በአትሪቢዩት እናደርገው። በአትሪቢዩት ማለት ክላሱን እንጠቀማለን፣ ከዛ አትሪቢዩቱን እንጠቀማለን። አትሪቢዩቱ ቫልዩ ነው። ለብቻው ብሎ ያደርገዋል ማለት ነው በአትሪቢዩት። እዚህ ጋር ዩኒቨርሳል ሰሌክተር እንጠቀም። ለዚህኛው ቴክስት አላይን ሴንተር ለማድረግ ዩኒቨርሳል ሰሌክተር ማለት እንደዚህ ነው። ሴንተር ላይ ያደርገዋል ማለት ነው። እና እዚህ ጋር ተመልሰን ከለር ብንሰጠው እዚህ ኦቨርራይድ ያደርገዋል። አይታችኋል። ይሄኛውን ኦቨርራይድ ያደርጋል። ነገር ግን እነዚህን ግን ኦቨርራይድ አያደርግም። ለምንድን ነው? ምክንያቱም ይሄ ሃይራርኪ የሚባል ነገር አለ እዚህ ጋር እንዳሳያችሁ። አይዲ ኦልዌይዝ ሃይ ከኢንላይን ስታይሊንግ ቀጥሎ ሃይ ፕራዮሪቲ ነው ያለው። አትሪቢዩቱም ሃይ ፕራዮሪቲ ነው ያለው። ስለዚህ ይሄኛው ከክላስ ሰሌክተር፣ አትሪቢዩት ሰሌክተር እና አይዲ ሰሌክተር ሃይ ፕራዮሪቲ ስላላቸው ይሄኛው ቼንጅ፣ ይሄኛው ኢፌክት እነዚህ ሁለቱ ላይ የአይዲ ሰሌክተር እና የአትሪቢዩት ቫልዩ ሰሌክተር ላይ ተጽዕኖ ያመጣ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። በመቀጠል ሲኤስኤስ ከለርስ የሚለውን እንመልከት። እዚህ ጋር የምንመልከተው ስለ ከለሪንግ ነው። ዲፈረንት ስታይል ኦፍ ከለሪንግ አለ። እሱም እዚህ ጋር ሰርች አድርጋችሁ ማየት ትችላላችሁ። ሲኤስኤስ ከለርስ እዚህ ጋር ማየት ትችላላችሁ። ዲፈረንት ስታይል ኦፍ ከለሪንግ አለ። ግን በጣም ፖፑላር እና የምንጠቀመው ሄግዝ ነው። ሄግዝ የሚባል አለ። እዚህ ጋር ማየት ትችላላችሁ።
በኔሙ ማድረግ ትችላላችሁ። ኔምድ ከለርስ የሚባል አለ። ኔም ለምሳሌ ዋይት ብላክ እያላችሁ RGB ሄክሳዴሲማል አለ። መሰላል ምልክት በኋላ ሄክስ ፎርማት ማለት ነው። RGB ብላችሁ የምትገልጹት አለ። HSL የሚባል አለ። ዲፈረንት ላብ አለ። ብዙ አይነት ነው ያለው። ነገር ግን ብዙ ጊዜ በጣም ፖፑላር የሆነው RGB ሄክሳዴሲማል እና ኔምድ ከለርስ እነዚህ ሶስቱም ነው ፖፑላሮች ማለት ነው። እኛ በሄክስ እንጠቀማለን። ስለዚህ ስታይል እናድርገው። እሺ የመጀመሪያው ለቦዲ ባክግራውንድ ይህን ከለር ነስተው ይቀይረዋል። አይታችኋል? ባክግራውንዱ ለኤች1 ከለሩን ይቀይረዋል። እዚህ ጋር ለኤች1 ባክግራውንድ ያው ባክግራውንዱን ከለር ይቀይረዋል። ለኤች2 ስታይል እናደርግ እንደዚህ ስለዚህ እዚህ ጋር ከለሩን አድርገናል። በመቀጠል ባክግራውንድ ከለር እንስተው እንደዚህ ስለ ከለሪንግ ያለው እውቀት ካላችሁ ይበቃል። በመቀጠል ስለ ፎንት ፕሮፐርቲ በፍጥነት ፎንት ሳይዝ እና ፎንት ፋሚሊ የሚባል አለ። ፎንት ሳይዝ እና ፎንት ፋሚሊ የሚባል አለ። ፎንት ፕሮፐርቲ ላይ ፎንት ሳይዙን እንመልከተው። እሺ እዚህ ስታይል እናድርገው። ለመጀመሪያው ለፒክስል በአይዲ ስለሆነ ፎንት ሳይዝ 20 ፒክስል ለፖይንት point ለፉተር 12 point ከዛ ለኢኤም one EM ይሄ ፎንት ሳይዝ ስለ ፎንት ሳይዝ ነው። በፒክሰል ዲስክራይብ ማድረግ እንችላለን፣ በፖይንት፣ በኢኤም፣ በአርኢኤም። ብዙ ጊዜ የምንጠቀማቸው ፒክሰል እና አርኤም ማለት ነው። አርኤም ሞር ሪስፖንሲቭ ነው አርኤም እና ፒክሰል እና ይሄንን ነው የምንጠቀመው ብዙ ጊዜ። ወደ ፎንት ፋሚሊ ኒድ እና ፎንት ፋሚሊ ላይ ስታይል አድርገን እናያቸው። እሱ መጀመሪያ ይቻላል አርኪቴክትስ ዶተርስ የሚል ፎንት ፋሚሊ ነው የምንሰጠው። እሺ ጉግል ፎንት ላይ ገብተን እዚህ ጋር ሰርች እናድርገው። ከዛ ያመጣልናል እዚህ ጋር
ጌት ፎንትስ እንበለው ጌት ኢምቤድ ሌላውን እንደለት። ስለዚህ ያ ኮፒ እናደርገው እዚህ ጋር ፔስት እናደርገው። ስለዚህ እንደዚህ አድርገን መጠቀም እንችላለን ማለት ነው። እቹን አሁን ተመልከቱት አታችኋል ይለያል። በመቀጠል ሄልቬቲካ እንስጠው ነው ሄልቬቲካ ሄልቬቲካ ፎንት ፋሚሊ ሰጥተናል። ይቀጥል ኤሪያል ሰሪፍ እነዚህ ብዙም ለውጥ እያሳየው አይደለም አክቹአሊ። ይሄን ይሰጠናል ማለት ነው። ፎንት ፋሚሊ እንደፈለግን ፎንታቸውን እንደዚህ አድርገን መቀየር እንችላለን ማለት ነው። ፎንት ፋሚሊ ሄልቬቲካ ኤሪያል ሰሪፍ ሳንስ ሰሪፍ ያለ ያንዳንዱ የተለያዩ ናቸው ታችሁታል። ይሄ ፎንት ፋሚሊ ይባላል። ይሄ ፎንት ፕሮፐርቲ ይባላል አጠቃላይ ማለት ነው። እሺ በመቀጠል ሲኤስኤስ ቦክስ ሞዴል እንጥንያ CSS box model ስታይል አድርገን ነው CSS box model ምን እንደሚመስል border 10 pixels solid right ይሄ ቦርደር ነው። ስለ ቦክስ ነው። ስለ ቦክስ ሞዴል ስናወራ ስለ ቦርደር ስለ ፓዲንግ እና ስለ ማርጂን ነው የምናወራው። ይሄ ቦርደር ነው። ፓዲንግ ነው አይታችሁታል። ማርጂን
ይሄ ፓዲንግ ነው። ከውጭ ያለው ደግሞ ማርጅን ነው። ይሄን ይመስላል አክቹአሊ። ይብናረክ እዚህ እንዳለ እንትን ነው እና ዊድስ ብቻ እንስጠው። ይሄን ይመስላል ማለት ነው። ኮንቴንት አለ፣ ፓዲንግ አለ፣ ከዛ ቦርደር አለ፣ ከዛ በኋላ ማርጂን አለ። ይሄ ቦክስ ሞዴሊንግ ይባላል። የዚህ ኮንቴንት አለ፣ ከዛ በኋላ ፓዲንግ አለ፣ ከዛ በኋላ ቦርደር አለ፣ ከዛ በኋላ ማርጂን አለ። እዚህ ጋር ይቀያይራል፣ ያሳያችኋል። ይሄን ይመስላል። ሌላው በመቀጠል ኮምባይን ሲኤስኤስ ሴሌክተሮችን እንመልከት። ኮምባይን ሲኤስኤስ ሴሌክተሮችን እንመልከት። እሺ ስታይል እናደርገው። ይሄኛው ኮምባይን ሲኤስኤስ ሴሌክተር ምን እንደሆነ እንያ። እሺ ኮምባይን ሴሌክተር ስንል መጀመሪያ እቻውን እናድርገው። ከለር ሬድ h2 ከለር ግሪን። ከዛ በመቀጠል ይሄ ኮምባይን ሲኤስኤስ ሴሌክተር ስለሆነ ልክ እንደ ስሙ ኮምባይን አንድ ብቻ ሳይሆን ቀደም እንዳይነው አንድ ብቻ ሳይሆን ብዙ አንድ ላይ ብዙ ሴሌክተሮችን አንድ ላይ እንጠቀማለን። ለምሳሌ እዚህ ጋር አሳያችሁ ቦክስ፣ ከዛ በኋላ የቦክስ ውስጥ ቻይልድ ፒ ታቻል 1 2 3 ሴሌክተር ነው የተጠቀምኩት። ከለር ብራውን አታችሁታል። እዚህ ጋር ቀይሮታል ማለት ነው። ለሁሉም እንደዚህ ማድረግ እንችላለን። ቦክስ ሊስት ነው ያ ቦክስ ፕራክቲስ ታደርጉ ነው ሞር ግልጽ ነው። ለብቻው አለ ማለት ነው። ይሄ ኮምባይን ሴሌክተር ይባላል ማለት ነው። ብዙ ሴሌክተሮችን እንደዚህ መጠቀም እንችላለን፣ ብዙ በአንድ ጊዜ። የመጨረሻውን እንጨርሳትና ለብቻ ስታይል ያደርጋታል። እዚህ ጋር ከለሩ አይታይም። ኦሬንጅ ይሄ ኮምባይን ሲኤስኤስ ሴሌክተር ይባላል ማለት ነው። ሪዛልቱ እንደዚህ ይመስላል። ሆፕ ግልጽ ነው። በጣም ወሳኙ ነገር እዚህ ጋር ሲኤስኤስ ፖዚሽኒንግ ነው። በጣም ወሳኙ ይሄ ነው። እዚህ ጋር በደንብ ተከታተሉኝ። ሌሎቹ ቀላል ናቸው፣ ግን ይሄ እዚህ ጋር ግን ኮንፊዝ የሚያደርግ ነገር ሊኖር ይችላል። መጀመሪያው
this is positioning እንደሆነ ልንገራችሁ። this is positioning የተለያዩ ፖዚሽኖች አሉ። ስታቲክ አለ፣ ሪላቲቭ አለ፣ አብሶሉት አለ፣ ስቲኪ አለ። ታችኋል ስክሮል ስታደርጉት ስቲኪ አብሶሉትን ደግሞ ይት ሪላቲቭን ይት ስታቲኩን ይት። ስለዚህ ቢያንስ ወደ 4 ኮመን ስታቲክ፣ ሪላቲቭ፣ አብሶሉት እና ስቲኪ የሚባሉ አሉ። እኛ በደንብ የምናየው ሪላቲቭ እና አብሶሉት ነው። ለምንድን ነው ብዙ ጊዜ ፌመስ የሆኑት ፖፑላር የሆኑት እነሱ ናቸው። አክቹአሊ እዚህ ጋር ፊክስድም አሉ፣ ሌሎችም አሉ። ግን ሪላቲቭ እና አብሶሉትን ነው በደንብ የምናየው። እነሱን ነው ብዙ ጊዜ የምንጠቀመው ኢን ሪል ፕሮጀክት። ይሄ ኤግዛምፕል አለ። ስለዚህ ምንድነው ቻሌንጁ? ይሄኛውን ቶፕ ሌፍት እዚህ ጋር ማድረግ፣ ቶፕ ራይቱን ደግሞ እዚች ጋር ማድረግ፣ ሴንተር ማድረግ፣ ቦተም ሌፍት ማድረግ እና ቦተም ራይት ማድረግ። ይሄን ለማድረግ ሲኤስኤስ ፖዚሽኒንግ ያስፈልገናል። እሱን እናደርግ ማለት ነው። ይሄን ነው ስታይል እናደርገው። ቦዲ container display flex justify ይሄን ማወቅ አይጠበቅባችሁም። እናያለን፣ ወደፊት እናያለን። ሴንተር አድርገናል። ስለዚህ አሁን ወደ ፖዚሽኒንግ እንግባ ማለት ነው። ፖዚሽኒንግ እንግባ። እዚህ ጋር ግልጽ ለማድረግ እንዴት እየሰራ እንደሆነ ላሳያችሁ። ሶሊድ እዚህ ውስጥ ነው ያለው ኤሌመንቱ ያለው እዚህ ውስጥ ነው። አይታችሁታል። ስለዚህ እዚህ ጋር ፖዚሽን፣ ሪላቲቭ፣ ፖዚሽን፣ አብሶሉት፣ ቶፕ፣ 10 ፒክስል፣ ሌፍት 10 ፒክስል። ይሄው እንደዚህ ሆነ ማለት ነው። ይሄን ማድረግ የምንችለው በሲኤስኤስ ፖዚሽኒንግ ነው። በዛ ኤሌመንት ላይ የፈለግነው ቦታ ላይ የምናደርገው ማለት ነው። ስለዚህ ለሁሉም እንደዚህ አድርገን እንቀጥል። ፖዚሽን፣ አብሶሉት፣ ቶፕ፣ ፒክስል፣ ራይት 10 ፒክስል። ይሄም ለራይቱ ላይ ይዳል ማለት ነው። ምንድነው እዚህ ጋር እየተካሄደ ያለው? መጨረሻ ላይ ላስረዳችሁ ነው።
ሴንተር ሲሆን ሴንተር ሆነ እንደዚህ ይህን ይመስላል ማለት ነው። ቶፕ ሌፍት አሁን እንትኑን ማጥፋት እንችላለን። ይሄን ቦርደሩ ቶፕ ሌፍት፣ ቶፕ ራይት፣ ቦተም ራይት፣ ሴንተር፣ ቦተም ሌፍት። ፖዚሽን ሪላቲቭ ስንል ለዚህኛው ዲቭ ሪላቲቭ የሆነው ከዚህ ነው የሚጀምረው። አብሶሉት ግን ካልነው ከጥግ ከብራውዘሩ ከጥግ ነው የሚጀምረው። ስለዚህ ያ ነው ልዩነቱ። ከዚህ ጀምር ነው። ስለዚህ ፖዚሽን ሪላቲቭ ማለት ከዚህ ጀምር፣ ፖዚሽን አብሶሉት ስንል ከዚህኛው ጀምር። ከሪላቲቭ 00 ነው የሚጀምረው ማለት ነው። ቶፕ 0 ሌፍት 0 ማለት እዚህ ጋር ነው። ቶፕ 0 ራይት 0 ማለት እዚህ ጋር ነው። ይህን ይመስላል። ሞር ፕራክቲስ አድርጉት። ማቴሪያሉ ልክላችኋለሁ። መፍጠን ስላለብን አሁን መፍጠን አለ። እሺ እዚህ ጋር የኢትዮጵያን ፍላግ እንስራና እንጨርስ። በፖዚሽኑ ማለት ነው። በፖዚሽኒንጉ እንስራው። እዚህ ጋር የምናገኘው ነው። እዚህ ጋር መሀል ላይ ነው የምናደርገው። ስለዚህ ይሄን ለማድረግ እንዴት ነው ፍላግ እና ኢትዮጵያ የሚለውን እንጠቀም። ፖዚሽን ሪላቲቭ ዊድስ 8 ኢትዮጵያ background inner gradient እዚህ ከለሩን አስቀምጫለሁ። እንደዚህ ነገር ይሰጥናል ማለት ነው። ሴንተር ለማድረግ ኮከቧን ግሪድ፣ ስለ ግሪድም እናያለን። ጀስት ማወቅ ስለ ፖዚሽኑ ነው አሁን እያሳያችሁ ያሉት። ሴንተር ያደርገዋል ማለት ነው። ይሄንን አሁን እዚህ ሴንተር ላይ እናደርገው። ያንን ለማድረግ ምንድነው እናደርገው? ቦዲን ነው የምንጠቀመው። always hate መስጠው ሲቀጥል H3 ኢትዮጵያ የሚለውን ሴንተር ላይ እናደርገው።
እንደዚህ ይመጣል ማለት ነው። ስለዚህ እኛውን ለመጠቀም ራሱ ፖዚሽን ተጠቅመናል ማለት ነው። ስለዚህ CSS ፖዚሽኒንግ በጣም ኢምፖርታንት ነው። እሺ በመጀመሪያ CSS ዲስፕሌይ ነው የምናየው። CSS ዲስፕሌይ ምን እንደሆነ ፕራክቲካሊ እንመልከት። ኮፒ ፔስት እናርግ። ከዛ በኋላ ብራውዘር ላይ እንክፈተው። ፋየርፎክስ ብራውዘር ላይ እንከፈት ነው። ይሄን ይመስላል። እኛውን ኤዲት እናርግ። ሄሎ ወርልድ ነው ታርጌት የምናደርገው። ከለር እንስጠው። ከለሩን ሬድ እናድርገው። ከዛ በኋላ በክላሱ ኤዲት እናርግ። ዲስፕሌዩን አፕላይ እናደርጋለን። ለመጀመሪያው ዲስፕሌዩ ነን ነው። ዲስፕሌይ ነን አድርገን እንሞክረዋለን። ዲስፕሌይ ነን ስናደርገው ይሄን ይሰጠናል። ሁለተኛው ዲስፕሌይ ላይ እናደርጋለን። ዲስፕሌይ ላይን ይሄን ይሰጠናል። ለሶስተኛው ዲስፕሌይ ብሎክ ነው የምናደርገው። ለአራተኛው ዲስፕሌይ ኢንላይን ብሎክ ነው ፕላይ የምናደርገው። ይህን ይሰጠናል። በሁለቱ መካከል ግን ልዩነቱን በኢንላይን እና በኢንላይን ብሎክ መካከል ያለው ልዩነት በመጀመሪያ ክላስ ክሬት እናድርግ። ለሁለቱም ቴስት የሚል ክላስ እንስጣቸው ልዩነታቸውን ለማወቅ። ለኢንላይን እና ለኢንላይን ብሎክ ከዛ እዚህ ጋር ኤዲት እናርገው፣ ስታይል እናርገው። ስለዚህ ቦርደር እንስጠው 2 ፒክሰል ሶሊድ ኤንድ የሎ። ሁለቱን ታርጌት አድርገናል ማለት ነው። ከለሩን ግን እንቀይረው፣ የሎ ግሪን እናድርገው። እዚህ ጋርም ቦርደር እንስጠው። ብላክ ዘ ሴም ቲንግ። እዚህ ጋርም ቦርደር ብላክ እናድርገው ከለሩን። ይህን ይሰጠናል። ልዩነቱን አሁን ማስተዋል ትችላላችሁ። በኢንላይን እና በኢንላይን ብሎክ መካከል ያለው ፓዲንግ እንስጠው። ሞር ልዩነቱን ለማወቅ ፓዲንግ እንስጠው። ታችኋል። ይሄ ነው ልዩነቱ። ኢንላይን ብሎክ ኢዝ ኦልዌይስ ፐርፌክት። ኮንቴነሩን ሞር ሪስፔክት ያደርጋል። ወደ ቀጣዩ እንሂድ። ቀጣይ የምንመለከተው CSS ፍሎት ነው። ኮፒ ፔስት እናድርገው። ይህንን ይመስላል። ኢሜጁን እና ኢንሰርት እናድርገው። በትክክል ኢሜጁን በትክክል ኢንሰርት እናድርግ። እናንተ ጋር ማስተካከል አይጠበቅባችሁም።
የቴስት ስለሆነ ነው። አሁን ኢሜጁ ይመጣልናል። ሶ ካት የሚለውን ክላስ እንጠቀምና ካትና ዶግ የሚለውን ክላስ ተጠቅመን ፍሎት እንስጠው። ካት ኢሜጅ ፍሎቱን ሌፍት እናርገው። ለዶግም ዘሴም እንደዛው ተመሳሳይ እናደርጋለን። ሌፍት ከዛም ውጤቱን ይኸው ፍሎት ያደርጋል ቴክስቱ። አሁን ፍሎት ሲያደርግ አይታችሁታል። ሪሳይዝ ስታደርጉት ፍሎት ያደርጋል ማለት ነው። ዲስፕሌይ ፍሎት ማለት ይሄ ነው። አሁን ወደ ቀጣይ ወደ ሚዲያ ኪሪ እንሄዳለን። ወደ ሚዲያ ኪሪ ይሄ ለሪስፖንሲቭነስ ነው የምንጠቀመው። ኮፒ ፔስት አድርገን እናያለን። ለተለያዩ ዲቫይሶች ላይ እንዴት እንደምንጠቀም ነው የሚያሳየን። ይሄ ባዶ ነው፣ እዚህ ጋር ባዶ ነው የሚያሳየን። መጀመሪያ ከለር ለተከለ ቦዲ እንስጠው። ከለሩን ይቀይረዋል። ከዛ ለሞባይል ዲቫይስም ደግሞ እንስራ። አሁን ለሞባይል ዲቫይስ እንስራ። አት ሚዲያ ሚኒመም ዊድዙ 319 ነው እና ኤንድ ማክሲመም ዊድዙ ደግሞ ወደ 480 ነው። እዚህ ጊዜ ሌላ ባክግራውንድ ከለር እንሰጠዋለን። አሁን ሪሳይዝ እናድርገው። ልክ እያነሰ ሲመጣ ከለሩን ይቀይረዋል። አይታችሁታል? ከለሩን ይቀይረዋል። ሞባይል ዲቫይስ ላይ ከለሩን ይቀይረዋል። እንቀጥል። ለአይፓድ እና ለታብሌት አት ሚዲያ ሚኒመም ዊድዝ ማለት ነው 481 እና 1200 ሲሆን ሌላ ባክግራውንድ ከለር እንሰጠዋለን። አሁንም ሪሳይዝ እናደርገው። ታችኋል አይፓድ እና እንትን ላይ ይቀይረዋል፣ ሞባይል ላይም ይቀይረዋል። ሶ ዲቴክት ያደርጋል ሳይዙን። እየሰራ ነው ማለት ነው። እንቀጥል። አሁን ለላፕቶፕ እንስራ። ለላፕቶፕ ሳይዝ ከ1200 በላይ አት ሚዲያ ሚኒመም ዊድዙ ከ1200 በላይ ማክሲመሙ 1600። ሌላ ባክግራውንድ ከለር ነው የምንሰጠው። ብራውን አሁን ሰርቷል ማለት ነው። የመጨረሻው ለዲስክቶፕ ከላፕቶፕ ከፍ የሚለው ዲስክቶፕ ነው ከ1600 በላይ ሲሆን፣ ስለዚህ ሚኒ ዊድዝ ብቻ ነው የሚኖረው ማለት ነው። አት ሚዲያ ሚኒ ዊድዝ ብቻ ነው የምንሰጠው። ከዛ በላይ ከሆነ ዲስክቶፕ ነው። ብላክ አረግ ነው ማለት ነው።